ጠንክሮ መስራት አይደለም ችግራችን ጠንክሮ ማሰብ አለመቻል ማሰብ ራሱ እኮ መጨነቅ የሆነበት ዘመን ላይ ያለው ስለዚህ ማሰብ ማለት እንደምታስብ አታስብቶ ሚል ሰው ይመጣልና ነው ማሰብ እኮ የሰው ልጅ ትልቁ ጸጋው ነው ሰው እኮ በአካላዊ ጥንካሬ አይደለም ዓለምን መምራት ይችላል ስለዚህ የሰው ልጅ ትልቁ ጸጋው ምንድነው ካልከኝ ማሰብ መቻል አሁን ብዙ ሰው አታስብ ሲል ማሰብን እንደመጨነቅ እየወሰደ ነውና ባይዘው መጨነቅ ማለት በደንብ አለማሰብ ማለት ብዙ ሰው መጨነቅ ማለት በደንብ ማሰብ ነው የሚመስለው ግን መጨነቅ ማለት በደንብ ጥርት አድርገህ ማሰብ እየቻልክ አይደለም እንዴት ለምሳሌ እሺ ሱስ አለበት እንበል አንድ ሰው የሆነ ባደረገው ቁጥር ወንጀለኝነት የሚሰጠው የሆነ ሱስ አለው እንበል ምንድነው የሚፈጥረው ስሜት ያ ማድረግ የፈለገው ሌላ የሚያደርገው ይሄ what kind of feeling does it give him ስሜቱን ሊነግረን ከቻለ ኦኬ ያን ስሜት ሰውነት ውስጥ የት ጋር ነው ፊልም የምታደርገው ለዋለው ለምሳሌ ልብ አካባቢ ኦኬ ስለዚህ ቁጭ ብለህ በተቀመጥክበት ቦታ ላይ በደንብ ቁጭ ብለህ ተረጋግተህ ሰውነት ሪላክስ አድርግ ያንን ሱስ ማድረግ የሚሰጥህ ኔጌቲቭ ስሜት አሁን በተቀስክልኝ ቦታ ላይ ፊል አድርጎ just let him feel it ይሄን ነገር ማድረግ ሙሉ በሙሉ ከተጎዳኘው ስሜት ያወጣዋል ሙሉ በሙሉ ቀደም ከነገርኩ ጋር አንድ አይነት ነገር ነው በነገራችን ላይ አንድ ሰው የሆነ ደስ የማይለው ነገር ሲያደርግ የሚሰጠው ስሜት አለ አይደል ስሜቱ ላይ ሲቆይ ከዚህ በኋላ ኮንትሮል የለውም ያ ነገር በሱ ሌላኛው ራሱን ከመውቀስ የሚጀምር ከሆነ አንድ ቀን ሁለት ቀን ሊያቋርጥ ይችላል ግን is going to go back take it easy ለምሳሌ ባደረክ ቁጥር በራስ መቀለል ሊያስፈልግ ይችላል ያን ጥርስን ነክሰ ሁለት ወር አቋርጬ እንደገና ምናምን ከምትል take it easy gradually የሆነ persist የምታደርገው ነገር ጥርስን ነክሰ የምታደርገው ነገር ተመልሶ መምጣቱ ስለማይቀር ቀስ በቀስ እየለቀቀው ይሄዳል ብያስባለሁ ስለዚህ ባጭሩ መላ አለ ግን ሰውየው ይፈልጋሉ የሚለው ነገር በጣም ወሳኝ ነው ሰው ሁኔታን መቀበል ስለማይችል ነው በሁኔታ የሚጎዳው ዛሬ ካጣ የለመድከው ነገር ከቀረ ከነገሮች ጋር ራስን ማዋሃድ በቃ የሚቀርብህ ነገሮች ይኖራሉ ለዛሬ ቅሩ ነገ ይደርሳሉ እኔ አሁን ማጣት አልፈራም ከዜሮ መጀመር ዜሮ ደግሞ ብሩ አይደለም እኛ ብር አይደለም የሚከብደን ሰው ነው የሚከብደን እኔ አብለኔ ዳዊት ስሙ ቢጠፋ ነገር እሱኮ ያኔ ስኬት ምናምን ብሎ በየፖድካስቱ ለፍልፎ ይሄው ዜሮ ገብቶ ማክሮን ዛሬ ዜሮ ገባ አልፈራው እወጣዋለሁ እንደውም ታሪኬን ያሳምርልኛል እዛ ነበርኳ እና በአንድ በኩል አይቶ መመለስ አሪፍነቱ ብዙ አትፈራው ከልክ ያልፍ አንተ ውስጥ ሰላም ከሆነ ጤና ካለ አይምሮ ውስጥ ነው ሁሉም ነገር ጨዋታው ከሁኔታ ጋር ለጊዜው ዛሬ ተፈቀደው ይሄ ስለሆነ ለዛሬ ልቀበለው ነገን ግን አስተካክላለሁ ፈልክ ከሆነ ያለበትን አካባቢ መቀየር አለበት አካባቢው ላይ አስተዳደግሽን የሚያውቁ ሰዎች ካሉ እና ለማደግ ስትፍጨረጨር የሚያዩሽ ከሆኑ የማደግ ቻንስሽ በጣም የቀነሰ ነው ያየሁትኝ የታዘቡትኝ ነው ምክንያቱም ያንቺን አቅም የማያውቅሽ ሰው ያበረታታሻል የሆነ ነገር ስትሰሪ ምናምን በደንብ ኢንካሬጅ ያደርግሻል ቀድሞ ግን የሚያውቅሽ ሰው የሚሰጥሽ ቦታ በጣም የቀነሰ ነው ጓደኛ ጭምር አንተ ራስህን መቆም ሳትችል ሌላን ሰው ለማስደሰት በመታረጉ ጥረት ውስጥ ህይወት እየከፋችበት ሄዳለች በቃ ሴቭ ራስህን መጀመሪያ ራስህን ሴቭ አድርግ እየቀጠለ ይሄዳል ከዛ አይ ሴቭ ማለት ምን ማለት ነው በቃ ሴቭ አድርግ በገንዘብ ሴቭ አድርግ በሰውነት ሴቭ አድርግ ኢነርጂን ሴቭ አድርግ አብዛኛዎቹ ነገሮች ለራስህ ነው መዋል ያለበት ለራስህ ሳይውል ቀርቶ ለሌላ ሰው ዝም ብለህ ያባከንከው ብትሄድ አንድ በጣም ወዶ ሰው ምን ያለው መሰለ ተስፋ ያለው ሰው አያፍርም ተስፋ ያለው ሰው አያፍርም ምን ማለት መሰለ አንተ ነገ ትልቅ ቦታ እንደምትደርስ እርግጠኛ ከሆንክ አሁን በመተልፍባቸው መንገዶች አታርፍ ያፈርክ ቀን ራስህን በዛ ቦታ አጥራሃል ማለት ነው በቃ ያቺ ነች ክብር ሰው እዛች ክብር ውስጥ ራስን ማሳጣት ስለማትፈልግ ዝቅ ማለት አትፈልግም እዛ ቦታ ላይ እየተፎካከርክ ያቦካህ ነው የምትኖረው ተስፋ ያለው ሰው የተሻለ ነገር አለኝ ብሎ የሚያምን ሰው አያፍርም በሚያልፍበት መንገድ
ሰው ኢጎዬን የገደለልኝ የሆነ በጣም ኩራቴን ምናምን እንትን ያለልኝ ያስታገሰልኝ ይመስለኛል። መድረሻዬን አውቀው ነበረ። ትልቅ ቦታ እንደሚሆን አውቃለሁ። ኤግዛክት ቦታውን አላውቀውም፣ ግን አውቃለሁ የሆነ ቦታ የተሻለ ቦታ እንደመሆን ቦታዬ በጣም ትልቅ እንደሚሆን ምናምን ነበርና አይ ቲንክ በጣም በነዛ ከባድ ጊዜያቶች ውስጥ ያለፍኩባቸው ምክንያቶች ውስጤ የሚሰማኝ የተስፋ ልክ ተስፋውን በጨለማ ቤት ውስጥ ቁጭ ብለህ መውጣውን ማታቀበት የሆነ ቦታ የብርሃን እንትን ከታየህ ወደዛ ነው የምትሮጠው። በቃ መውጫ እንዳለ ስለምታውቅ ተስፋ ማለት እንደዛ ነው። በጣም በጨለማ ብትከበብ እንኳን የሆነች የምታያት ጭላንጭል ትዘራ እና በቃ ዙሪያ ቢጨልምብህም የሚታይ ነገር ባይኖርም ማስረጃ ባይኖርህም ከዛ አይምሮ በጣም ማስረጃ የሚጠይቅ ነገር ነው። ባይቶ ፍርድ ቤት አይደለም ማስረጃ የሚጠይቀው አይምሮ ትላንት እንዲሆናል እንዲያደርጋል በዚህ ገብታል በዚህ ወጣል ምን አባ መጣ ሚል አይምሮ ነው። ለምን ጉልበት ታባክናለህ ሚል አይምሮ ነው። ለምንድን ነው የሚጠይቅ አይምሮ ነው። ማስረጃ ይጠይቃል። በዚህ ስፔሻሊ የሆነ ነገር አድርገህ ሲፈርስ ስትፎርሽ ስፔሻሊ የሆነ ነገር ውስጥ ገብተህ መጥፎ አውትካም ካገኘህ እንደሱ ማስረጃ እየጠቀሰ የሚከስ የለም። ግን በቃ የሚታየህን ትንሽዬ የብርሃን ጭላንጭል እያየህ መቀጠል ነው። አይ ቲንክ ወደ ነገ የሚወስደን ብዬ አምናለሁ።